ሲኦል ለጉብኝት ሄጄ ነበር። አስጎብኚው ይዞኝ ወደ ውስጥ ከመግባቱ በፊት ከየት ነው የመጣኸው አለኝ። የእምነት ሀገር ከሆነችው ስርዓት ካላት ከቅዱሷ ሀገር ከኢትዮጵያ ነው ስለው ሳቁ እያመለጠው ወጎጉን ይዛችሁታል በሌ ወደፊት መግቢያህን ጎብኝ ብሎኝ ወደ ውስጥ ይዞኝ ገባ። ልክ ወደ ውስጥ ስንገባ እንደ መዝጊያ በርና ምንጣፍ ሳይቀር አበሾች ናቸው የተደረጉት። ውስጥም ላይ የሚበዙት አበሾች ናቸው። ሌሎች ዜጎችን ለግድግዳ ጌጥና መጋረጃነት ምናምን ነው የተጠቀሟቸው። ግራ እየገባኝና እየደነገጥኩ ከሌሎች ይልቅ እንዴት አበሾች በዙ ነው ወይስ ከሟቾች ውስጥ ብዙ ቁጥር የሚይዙት አበሾች ናቸው ብዬ አስጎብኚዬን ጠየቅኩት። ኧረ አበሻ ሟቾች ስለበዙ አይደለም፣ እንደውም ከሌሎች የሚያንሱት አበሾች ናቸው። ነገር ግን አበሾች በጣም አስመሳይ ናቸው አለኝ። በደንብ እንዲያብራራልኝ ስለፈለኩ እንዴት አልኩት። እሱም መልሶ ያው ሌሎች በሰው ፊትም ሆነ ለብቻቸው ሲሆኑ የሚያደርጉት ነገር ግልጽና ተመሳሳይ ነው። እናንተ ግን በሰው ፊት ስትሆኑና ለብቻችሁ ስትሆኑ የምታደርጉት ነገር የሰማይና የምድር ያክል የተራራቀ ነው። ያም ማለት በሰው ፊት ሲሆን ጨዋና መልካም መስላችሁ፣ ለብቻችሁ ስትሆኑ ግን ብዙ የማይነገሩ ተቃራኒ አይነት ሰው ትሆናላችሁ። ይሄ ደግሞ ለብቻችሁ ስትሆኑ ፈጣሪ እንደሚያይ ያወቃችሁ በሱ ፊት የማይሆን ሰው ሆናችሁ፣ በሰው ፊት ግን ጥሩ ለመሆን መሞከራችሁ ሰውን ከፈጣሪ እንደማስበለጥ ስለሚታይ ነው ብሎ የተወሰነ አብራራልኝ። እኔም ራሴን ጨምሮ የአብዛኛው አበሻ ችግር መሆኑን እየታዘብኩ ለማመንና ለማዘን ተገደድኩ። አስጎብኚው ውስጥ ላይ አንዳንድ ነገሮችን ሊያሳየኝ እየወሰደኝ እያለ ድንገት አንዲት ወጣት ሴት ከእሳት ቃጠሎ ትንሽ ረፍት ተሰጥቷት ወጥታ ራቆቷን የማይሆን እንቅስቃሴ ስታደርግ አይቼ ውይ ኧረ ምን አይነት አሳፋሪ ናት ስለው አስጎብኚውም መልሶ አየህ ይሄም አንዱ አስመሳይነታችሁ ነው። እንደዚህ አይነት ሰው ስታዩ በመጸየፍና በመታዘብ ትናገራላችሁ። ነገር ግን ከዓለም ዙሪያ በከፍተኛ ደረጃ ፖርኖግራፊ ከሚያዩ ሀገራት ውስጥ አንዱ ናችሁ። ሲቀጥል ደግሞ ሰውን የሆነ ስተት ወይም ውድቀት ላይ ሆኖ ስታዩ እናንተ ፍጹምና ቅዱስ የሆናችሁ እስኪመስል ድረስ ያለ ልክ ከሚገባው በላይ ነው የምትሰድቡት፣ የምታሸማቅቁትና ራሱን እንዲጠላ የምታደርጉት። ይሄም ሌላው የአስመሳይነት ትልቁ ችግራችሁ ነው ብሎ በድጋሚ አሸማቀቀኝ። ትንሽ እንደተራመድን ሌላው ደግሞ ብሎ እኔ ምንም ሳልጠይቀው ንግግሩን ቀጠለ። እዚህ ሲኦል ውስጥ ያሉ ሌሎች ዜጎች የሲኦሉን እሳት ለመቀነስና ቀዝቃዛ አየር ለመፍጠር ምን አይነት ፈጠራ መስራት እንዳለባቸው ሲወያዩ፣ ሀበሾች ግን የሆኑ አዲስ ሀበሾች ወደ ሲኦል በገቡ ቁጥር ማን እንደገባ እየተንጠራሩ እያዩ ቁጥራቸው በጨመረና የሚያውቁትን ሰው ባዩ ቁጥር ማዘን ሲገባቸው ሲደሰቱና ሲጽናኑ ነው የሚታዩት። ይሄ ምን አይነት ምቀኝነት ነው ሲለኝ አፍሬና ቀርቅሬ ዝም ብዬ ከኋላ መሄዴን ቀጠልኩ። በጉብኝታችን ወቅት ብዙ በሚዲያም በአካልም የማውቃቸውን አበሾች እያየሁ ለእነሱም ለራሴም ማዘንኩ። ከአስጎብኚዬ ጋር ስንዞር በአበሾች አጠገብ ስናልፍ ልክ አጠገባቸው ስንሆን ጥርሳቸውን አግጠው ይስቁና ትንሽ አለፍ እንዳልን የሆነ ሀሜት የሚመስል ነገር ያንሾካሹካሉ። አብዛኛዎቹ ሌሎች ዜጎች ግን በአጠገባቸው ስናልፍ የተሰማቸው ነገር ካለ እዛው በግልጽ ይናገራሉ። እኔም በውስጤ አይ አበሻ እዚህም መጥተው እንኳን ሀሜት አያቆሙም አልኩ። በመጨረሻ አስጎብኚዬ ያው እንግዲህ እዛ ጋር እንዳሳየውህ በዓለም ዙሪያ ካሉ ከእያንዳንዱ ሀገራት በየሀገሩ ያለውን የተበላሸ አሰራር እንዲወክሉ ሎጎዋቸው በሳቱ ዙሪያ ተደርጓል ሲለኝ ትንሽ ግራ ስለገባኝ በደንብ እንዲያብራራልኝ ጠየቅኩት። አስጎብኚዬም ለነገሩ ነገሩ ነው እንጂ ሌላውን ነገር መች ቶሎ ይገባቸዋል ብሎ ማብራራቱን ቀጠለ። ይኸውልህ ለምሳሌ በኢትዮጵያ ውስጥ ካሉ ሰውን የሚያስመርሩ አሰራሮች ውስጥ እዛ ጋር ኢትዮጵያ ከሚለው ስር የመንግስት መስሪያ ቤቶችን በመወከል የወረዳዎች ሎጎ ተሰቅሏል። ሌላ ምሳሌ ከፈለክ ደግሞ የኢትዮጵያ የሶሻል ሚዲያዎችን በመወከል የሜመሮች ሎጎ ተሰቅሏል። ሌሎችንም ብዙ ሎጎዎች የጠቆመ ካሳየኝ በኋላ ለማጠቃለል በኢትዮጵያ ያሉ የፖለቲካ ፓርቲዎችን በመወከል ደግሞ ብሎ ንግግሩን ሳይጨርስ የሆኑ ሁለት አበሾች ለሚቃጠሉበት እሳት ድንበር አበጅተው በዛ ተጣልተው በኃይል ሲጫጫሁ ወደ እነሱ ዞረን ጉብኝታችንን ጨረስን። አይ አበሻ የሚያቃጥል ግዛት ላይ ለመቃጠልም በድንበር ይጣላሉ እያልኩ ጉብኝቴን ጨርሼ ወደ ምድር ተመለሱ። እንግዲህ አስጎብኚዬ እንደነገረኝ ከሆነ ከተወሰነ ጊዜ በኋላ ከሲኦል ወደ ምድር የስልክ መስመር እንደሚዘጋና ለሌሎች ሀገራት የማስደወያ ዋጋው በጣም ውድ እንደሚሆንና ወደ ኢትዮጵያ ለመደወል ግን የሀገር ውስጥ ጥሪ በሚል ክፍያው ነፃ እስከመባል የሚደርስ በጣም ትንሽ ክፍያ እንዲሆን ፕሮጀክቱ ተቀርጾ እንዳለቀ ነግሮኛል። ደውላችሁ ታረጋግጣላችሁ እንግዲህ